እሺ የእግዚአብሔር ቤተሰቦች በድጋሚ በክፍል 2 ተገናኝተናል። በክፍል 1 እጅግ በጣም ብዙ ትምህርት እንደተማራችሁበት ተስፋ እናደርጋለን። መቼም ማብራራቱ በጣም ከባድ ነው። ወንድማችን ሁሉን ተናግሮ ስለጨረሰ ቀጥታ ወደ ስልክ ጥሪው እንገባለን። አሁንም እንደውለታለን። አሎ እንደምን ነህ? የቆያችሁ ሰላም ናችሁ? አለን። ስለቆየንብህ በጣም ይቅርታ። ችግር የለውም። ስራችሁ ያው አቆየን እንደ እኔም ቀምሼዋለሁ እኮ 5 አመት 4 አመት ቀምሼዋለሁ። ጥሩ ነው። እንደዚህ ስትረዳን ደስ ይላል በጣም። ቀምሼዋለሁ። በጣም ከባድ ነው። እሺ በቃ አሁን መቀጠል እንችላለን። በክፍል 2 ደግሞ የምንወያየው ወይም ደግሞ የምትነግረን ወይም ደግሞ የምትገልጥልን ያላየናቸውን ያልኖርባቸውን ህይወት የምትነግረን ግን አሁን እያልኳችሁ ነው ማለት አሁን የሆነ የተለየ ማለት አሁን አሪፍ ጥሩ ነገር ማለት ከጠበቅነው በላይ ፐርፌክት ሆነን የተገኘው ደግሞ የመግለጥ ችሎታው በጣም ከፍተኛ ነው። የመግለጥ ችሎታ በጣም ከፍተኛ ነው። እንደዛና ወንዶች ብዙ ወንዶችን ኢንተርቪው አድርጌያለሁ። በቃ ፐርፌክት ከሚባሉት ወንዶች እኩል ነው የሆንከውና አለመፍራት ከልጅነት ጀምሮ ያብራራህበት መንገድ ምናምን በጣም ቆንጆ ነው። ደግሞ አይምሮ ውስጥ ምስል የሚከሰት ነገር ነው የሚናገረው። በደም ስታወራኛ ኢሜጅ አይምሮአችን ላይ ኢሜጅ እየሳልን አይምሮ ምስል እየከሰትን ነው የምንሄደው። እሺ እና አሁን ምናነሳው ነጥብ የተቋረጠውን እንቀጥልና ከዛ እንሄዳለን። እስቲ ላማርጥህ ስለመስተፋቀር የሰራኸው ነገር አለ ወይ? አንደርቢ ስላልከው ነገር ትቀጥላለህ ወይ? ወይም ደግሞ ሰዶማዊነት እሱ ያስተዳደሩ ጉዳይ መጨረሻ ላይ እናደርገዋለን። ኢሉሚናቲ ስለሚለው ወይም ደግሞ ስለ ሰዶማዊነት የትኛውን ትጀምራለህ? ከየትኛው ትጀምራለህ? በቃ ስለ ይሄ አንደርብ ስለሚባለው ላውራ። አንደርብ ያው ብዙም እኔ እንትንም ባይኖረኝም እስኪ እንግዲህ እኔ አንተ ያልኩትን የሚላክብኝንም ልንገራችሁና ብዙ አይነት አንደርብ ስላለ ስለዛ ልንገራችሁ እና አሁን ያው ያባቴ እንዳለ እንዴታው ያው እንግዲህ በትንሽ እንደሆነ ነግሬያችኋለሁ። እሺ ያው ያባቴ ማለት ሰው ጋር ከሚጣለው አንፃር ያው እንትሩ ራሱ እየተንሳፈ እንደሚመጣ ነው የነገሩኝ። አሁን በህይወት አለ አንድ ደብተራ ነውና የኛ ዘመር ነው ቤተሰብ ነው። እሺ ያው ከሽንት ቤቱ ሰገር ራሱ አይቀር ነው በቤት እየመጣ ይለጠፋል። እንደዚህ እየመጣ እንደ ሰው እንደ እንትን ማለት ነው። ያው ሲጣላ ሰው ጋር ማለት ነው ያባት በጣም ይገርማል። እና እንደዛ ያር ከሽንት ቤት ራሱ ሰገር አይቀርም ሲባል ሰማለሁኝ አሁንም ራሱና የተጣላችሁ ሰው ነገር ላይ ነው። የተጣላችሁ ቤተሰቦች ላይ ድንጋይ አይደለም የሱ በረዶና ወያሊያም አጠገባቸው ያለው ዛፍ ወያሊያም ደግሞ ከሽንት ቤት እንደዚህ ሰገራ ምናምን ነገር እየመጣ ይለጠፋል። በጣም የሆነ የተለየ እንትን መንግስት ክሙ የሚባል አለ። መንግስት ክሙ የሚባል እንትን አለው ገቢር የለውም። የሚገርም ገቢር የለውም። ይሄ እነዚህኞቹ ናቸው ያላችሁ። ሌሎቹ እነዚህ ኩማ ኤል የሚባሉት እነዚህ አየር ጴጥሮስ ነው የሚባሉት እነዚህ አየር ጴጥሮስ ረሷቸው እነሱ ያው ገቢር አላችሁ እነዚህኞቹ። ይሄኛው ግን የለውም መንግስት ክሙ የሚባል እና በዛ ይመስለኛል ሰውየው ከተዋህደው በኋላ ሲጠራቸው ቀጣይ ይመጡት ማለት ነው የተፈለገውን ሰው ማለት ነው። እና እንደዚህ ያደርጋሉ። አሸዋም ይበትናሉ። ከዛ ደግሞ እንደዚህ ባንደርቢ ተልከው በበረሮ በዝንብ መልክ በቆሻሻ በተለያየ ለመጣልህ ነው እኔ ላይ ነው ይሄ። አሁን ምን ሆንኩ መሰለህ? ባዶ ቤት ብትከቱኝ አሁን ሁለታችን እናንተ ባዶ ቤት ብንገባ ቁንጫው እኔ ጋር ነው የሚመጣው፣ አንተ ጋር አይመጣም። በተለያየ ነገሮች ተባዮች ነገር ተፈጠረብኝ የሆነ ከዛሬ 5 አመት በፊት ማለት ነው። እና ምንድን ይሄ ነገር እያልኩ ነበር። የኔ ጓደኛ ደብተራው ማለት ነው አሁን በተለይ ወደ አማራ ክልል ያለው እንትን አለ ይሄ ያውግጀው ማለት ነው የጦርነቱ ያ ዋናው ይሄ መሪ የሚባለው እኔ ጋር በጣም እንግባባለን። አደገኛ በቃ ጥይት ጭራሽ አይነቀው ማሪው ነው። እና ጭራሽ በቃ ያ ደግሞ ፊት ለፊት ነው የሚያሳየው ፊት ለፊት ነው የሚያሳየው። ገና ራሱ ስታየው ስትመለከተው ገና ሴቶች ይወዱታል፣ ወንዶች ደግሞ እንደ በቃ የሆነ የመገዛት ባህሪ ነገር ይታይብሃል አንተ ላይ። የሚገርም ነገር ማለት ነው። እና በእንትን እንሽላሊትም ምንድነው የምትባለች መልኳን የምትለዋወጠው ሲስተም ትባል በዛ ነው የሚደረገው።
እዛ ነው የሚደረገው። እና ልክ የሚገርም ነገር እነሱ የዛ ጓደኛ አለ ደግሞ ሌላ ያ ጓደኛዬ አብረን ነው የምንኖረው አብረን ነው እንትን የምንለው የምንጠጣው ይሄም በቃ ተለያዩ ነው ውስጥ የምንገባው አብረን ነው ልጁ ጋር ነው አሁን አዲስ አበባ ነው ያሉት። እና የሚገርምህ ያን አንደርብ የሆነ ጓደኛው አድርጎበት ቤቱ ጠቅላላ እንትን ሆነ። ይሄ እንትን በቃ ተከመረ። ይሄ ምን ልበል ይሄ ጩጫኝ ይመስል ጩጫኝ እንትን ነው የሚመለመለው። እና ይሄ አንደርብ እንደሆነ ገባኝ። ከዚያ ይሄ አንደርብ ነው እንደዚህ አድርጎብኝ ሄደ እኮ ምናምን ብሎ በሆነች ቅጠል በውሃ ተደርጎ ተደግሞበት ሲረጭ ጠፋ። ልጁ ነው እንደዛ አድርጉት እኔ እኮ ነኝ ምናምን አውቄ ነው ምናምን አይነት ነገር ብሎ ማለት ነው ያኛው ልጅ ያደረገው ልጅ የኛ ጓደኛው ማለት ነው። እና እንደዛ አድርገው እኔ ነኝ አልኩት ብሎ ደግሞ እንደ ጀብድ ያወራል። ያው እንትን ነው እርስ በርሳችን ላይ እንሞካከር የለ ይሄ ያው አንዳንዴ ለማላረ የሆነ ብቻ ትንሽ የምታጣት ካለች ያው ለማሳየት እንትን ታደርጋለህ። እና ጥበቡን ይሄ አለሁ ለማለት እኔም አለኝ ለማድረግ አለ አይደል የሆነ ታቅማለህ ለሚል እንደዛ ለማድረግ። እና የሚገርም ነገር አምልኮት ከጀመርኩ በኋላ ነው አሁን እስካሁን እንደቃ ድረስ ያው አንደርብ የሚልኮት እኔ ዘንድ በቃ እስካለበይ ድረስ ስሰግድ ዱብ ይላል ሆነ ቦታ ላይ በቃ የሆነ አባ ኮስኳሴ ማጠገብ ዱብ ይላል ቀጥታ ግልጽ አባ ጨጓራ የሚባለው አባ ጨጓራ እና በመቁጠሪያ ስመታ ምናምን በቅ ይችላል ወዲያው። ከዛ ጸበለረች ሸኘዋለሁ። በተለይ የትንሳኤ ቀን ቆርቤ ስመጣ መንገድ ለመንገድ ነው ማገኘው። መንገድ ለመንገድ በጨለማው እኮ ነው መንገድ ለመንገድ ያገኘዋለሁ። በራሴ ጸሎት ቤቴ ቁጭ ብሎ አገኘዋለሁ። ከዚያ አውሬ ይልኩብኛል። አውሬ እንደዚህ እንትን የሚገርም ነገር አንድ ገጠመኝ የሚገርም ተኝቼ በጣም የሚገርም ነገር እንቅልፍ ላይ ኃይለኛ እንቅልፍ ላይ ሁኜ በህልሜ ጸይም ሰው መጣ። ጸይም ወጣት ነው እና መርዝ ወተት አለኝ። እና ሲለኝ እንደ መቀስቀስ ነው ያደረገኝ። እና ወዲያውኑ ብንን ብዬ ብድግ ስል ለኪስ እየመጣ ኑሯል። ይሄኛው ይሄ ጥላት ለቂ በጎን እየመጣ ኑሯል። ፈርፍሮ ገብቶ ማለት ነው ይዘድ ምንም እኮ ቦታው እኮ ለጭራሽ አይመችም ለዛ እንደዚህ አይነት ነገር ስራ ያውሮ ተራከ ማለት ነው። እና ወዲያውኑ ይሄ መጥረጊያ ይዤ በመጥረጊያው ስመጣው ጭራሽ ሊመታኝ አልቻለም። ምክንያቱም ሌላ አካል ነው። ከዚያ አመለጠኝ። የሚገርመው ነገር የገባበትን መንገድ ሳይ በጣም ገረመኝና እንደዚህ ቀንቅሶኝ የሚገርምህ ድኛለሁ። እንደዚህ አንዴ በጣም ይገርም እና አንደርብ እኔ አውቅ ነበር እንትን እንደሱ የመላክ እንግዲህ የተባይ ያለ የቁንጫ እንደዚህ አሉ። ግን የሚልኩት ግን ለምንድን ነው? ያኛው ሰው አሁን የሚገርም ነገር አሁን ብዙ ጊዜ ሱባኤ ላይ ምናምን ላይ ይታያል ይመጣል። እንደዚህ ደግሞ ይላካል ይመጣል። አሁን እባብ ነገር ምናምን ሲመጣ እባቡ አይደለም አይባላም። የሚገርም ነገር ይሄን ታውቃለህ? አይባላም መጥቶ ብቻ እንትን ነው የሚያስረው። ይሄ ማስደንገጥ ነው። ገብቷል? ማስደንገጥ አሁን ሱባኤ ላይ እንዳለህ ያስደነግጥህና መናገር የሌለብህ መጣብኝ ብለህ ልትወጣ ትችላለህ። ማስደንገጥ ብቻ የሱ ስራ። ምክንያቱም እባቡ አይደለም በእባቡ ውስጥ ሌላ ስላለ ነው። ሌላ አካል አለ፣ ሌላ ኃይል አለ። እሱ ነው እየተመለከተ ያለው። እባቡ ሲሆን ይባላል ራሱ ሲሆን። ገብቷል? ገባኝ። እና እንደዚህ አይነት ነገር አለ። እና የሚልኩት ለምንድን ነው ማለት ምን ለማድረግ ነው የሚልኩት? ለምሳሌ አንተ ላይ ለምንድን ነው አንደርብ የላኩብህ? ምን አርጋቸው ነው የሚልኩትማ ፊት ለፊት እንትን እያልኳቸው በቃ እንትን ማለት እቃወማቸዋለሁ። በስልክም መናገር ካለብኝ በስልክም ደውዬ እንትላቸዋለሁ። በቴክስትም እናገራቸዋለሁ። በአካልም እናገራቸዋለሁ። አልፈራቸውም። ፊት ለፊት ነው እንትን የምላቸው። እና በስውር ይልኩብኛል። እንደዚህ ግልጽ ብያለሁ ባለ አሁን ማታም ያልኩህ ይሄ አንተን ለፍታት ነው እንትን የምንልህ ለፍታት ነው አንተ ቤትም ገባው ያሉኝ። ፍታት ማለት ለፍታት ነው የምገባው። ፍታት ማለት ስትሞት ማለት ነው። ስትሞት ነው አንተ ቤትም ገባው። በህልሜ እኮ መጣው ነው። በህልሜ ራሳቸው አውቃቸዋለሁ። ምክንያቱም ጓደኞቼ ስለሆኑ ማለት ነው። ከዚያ በህልሜ ነው ግቡ አልኳቸው። ነው ግቡ ቤቴ ነው እዚህ ቅርብ ነው እኮ ነው ግቡ ስላቸው በፍጹም አንተ ቤት አትገባም። ምክንያቱም አንተ ቤት የምገባው ለፍታት ነው አሉ። ለፍታት ከዛ አንተ ስትሞት ነው የምገባው ነው። ከዚያ ወዳውኑ ከነሱ አላፍ ብዬ
መንገድ ሲጀምር በሁለት ዛፎች ተወጥሮ ድመት ወደ ስር ተዘግዝቆ ተወጥሮ ታስሮ ድክም ብሎት ሄዶ በቅጣፍቶት በቃ ድክም ብሎት አይመስልም ልምልም እያለ እያየሁት ባነንኩ እና አቅራቢያ ያሉ ሰዎች ስለሆኑ አጠገብ ያሉ ስለሆኑ ምንም በቃ ፊት ለፊትም ስለማውቃቸው እና በልም እንዳርጎኝ ነው ባሳይቶኝ ነበርና በጣም ታምሜ ነበር የዛ ጊዜ እና እንደዛ ሆኜ አንድ ርብ እንደዚህ እየላኩብኝ ማለት አሁን ካሁን ነው የምልህ ያሁን የበፊት ግን የድንጋም አለ የባብም አለ የአውሬው የነፍሳቶች አሉ የእንትም ይሄ ምንድነው የበረዶም አለ የበረዶ ነበር አባቶች ቢታንቁ ባሉት የበረዶ ነው የሚጠቀሙት እንደሱ አይነቱን ነው ምክንያቱም ለበረዶአቸው ለመሬታቸው እያሉ ይጠቀሙታል እሱን እና የሚገርም ነገር አንድ ደብተራ ነው ወሰደብኝ በዛው እኔ ብራናው ነበር ሙሉ የሱ የእንትሩ ያንደርቢው የእንትሩ የማን ነው ያንደርቢው አለኝ አንደርቢው የባቡ አለኝ የባብ ነው ባቡን ሄደህ የሆነች እጽዋት ናት ያችን እጽዋት እንትን ማድረግ ነው ለዛ ለቤት እንትን ማድረግ ነው ይሄ አሁን ለምሳሌ በጭስ መልክ አሊያም በምን መልክ ብቻ እሷ እንድትጨሳደር ተደርጋ እሱን የምትስበው መጀመሪያ ባቡን ትስበዋለች እሺ ከዚያ ከሳበች ትስበዋለች ትልከዋለህ መልሰህ ስትልከው ግን የሚገርም ነገር እንትን አይሰማም እየሰማ ነው እና ልክ ሲመጣ ግን እሱ መንፈሱን ተዋርሶት ነው የሚያው ባቡ የተላከው ከዚያ ባቡ እንትሩ ይሄ በባቡ ስጋ ውስጥ ይገባና መንፈሱ ወደ ሰዎቹ ዘንድ ይላካል ምክንያቱም አያውቀውም እኮ ቤቱን እሱ ምክንያቱም ምንም ነገር የሚያውቀው ጉዳይ የለም ባቡ ስለዚህ እሱ ያኛው ይመረዋል ይገባል ማለት ነው ልክ እንደ ፍየሊቱን ቅጠል እንደሚያስለ እንትን እንደሚሏት ይሄ እሷ ላይ ደግሞና ልክ ቅጠል እንደሚፈልጉት ማለት ነው እንደዛ ነገር ነው እና ይሄ ነገር አለ ስለ አንደርብ ብዙም እኔ ካሁን ቀደም ያለኝ እንደዛ የባቡ ብቻ ነውና የበረዶው ደግሞ የሚያስጥለው ነው ያለኝ የሚጥለውን ማቆሚያ በረዶውን እንዳይዘንብ ማድረጊያ እንዳይዘንብ ማድረጊያ ስለዚህ ለመከላከያ ነው ማለት ነው መከላከያው ነው ያለኝ መከላከያው ደግሞ የሚገርም ነገር ቤተክርስቲያን ውስጥ የሚቀበር ነው አሁን አገሩን ዙሮ ይመጣና ያ ወረቀቱ እንትሩ ተጽፎ ዙሮ ቤተክርስቲያን ውስጥ 40 ክል ውስጥ ነው የሚቀበረው እና ይሄን የበረዶው እንትን ያለኝና የአንደርቡ አብዛኛው አሁን የንፋሱም የምናምንም ዝም ብዬ እኔ በቃ አስማቱን ያዋልሁ እንጂ እንትን አልጠቀመው ምክንያቱም በጣም ተዋርሶ ነው የሚፈልግ ይላሉ ተዋርሶ ላይ በጣም ነው የሚለው በጣም ተዋርሶ ይላል ዝም ብሎ እንደበቀላ ዝም ብሎ ተነስቼ እንትና ላይ አይሆንም በጣም ተዋርሶ ይላል አየር ጴጥሮስ ለምን እንዳሉት ነው እኔ ማወቅ የፈለኩት እንደው አንደርቢ የሚደግሙ ሰዎች አፈ ህፃን የሚባል አንደርቢ የሚባል አለ አፈ ህፃንስ በህፃናት አንደበት ላይ እንዲናገር የሚደረገው እሱን እስካሁን ድረስ የለም እኛ ወደኛ ዘንድ የለም የሚመሰለው አፈ ህፃን ማለት ቄሶቹም ዲያቆናቱም በተለይ ደብተራው ቄስና ዲያቆን የሚለውን ተወና አገልጋዩ ወይም ይሄ ጥበብ አለ የሚለው ሰው እምነት ሲያጣ ተአማኝነት ሲያጣ ህፃናት ላይ ያዋርሷቸውና ልጆች አይዋሹም ተብሎ እነሱ ሲናገሩ እምነት እንዲያገኙ እውነት ነው የሚናገሩት ልጆቹ እውነት ስለህ ዲያብሎስ አድሮባቸው የሚታየው እዛ ፊት ለፊት ገሊት እንደዚህ ብላ አውርታለች እንደዚህ ዋሽታለች እንደዚህ ስትል ያወራችሁ በትክክል እውነት ነው ግን መንፈስ ውስጣቸው አሳድረውባቸው አዋርሰዋቸው ነው እንደዚህ የሚያወሩትና እንደ ተንባይ እንደ ህንድ ሀገር ውስጥ እንዳሉ ህፃናት እንደሚከበሩት ሞሽረው ያስቀምጧቸዋልና ይሄ አፈ ህፃን የሚባለው ነው አንደርቢ የሚባለው ግን በጣም ብዙ ሰዎችን የጎዳ ነው አንዳንድ ሰዎች ቤታቸው በበረሮ በአይጥ በተለያየ ነገር ይወረራል በበሽታ በቁስል በቀማል እንዳልከው በቁንጫ ቤት ውስጥ መጥፎ ጠረን በማምጣት በአሸዋ ቤት ጣራ ላይ በመበተን ሌቦች ለመዝረፍ ፈልገው አሸዋ ይበትናሉ ምንድነው ብለው ህዝቡ ምናምን የሚወጣበት ጊዜ አለ አንዳንዴ ካልተኙ ነው ለሊት ከሆነ ግን አሸዋው ከተበተነ በኋላ ሁሉም እንቅልፋቸውን ይተኛሉ ያጥንቱ መንፈስ ያጥንቱ መንፈስ እኔ በክንዴ ጀመደው ማለት ነው እሺ በአጥንቱ የሰው አጥንት የእስላም አጥንት ነው የሚገርመው ነገር ብዙ አጥንቱ ጋር ይዞት የሚሄዱት ማለት ነው በክንድ አድርገው የእስላም አጥንት
በዛ ነበር እናንተ ምለው አለው ምክንያት አለው የእስላም አጥንት እንዲሆን የተፈለገበት አይ እንትን ነው አሁን ለምሳሌ የኦርቶዶክስ አይገኝም ምክንያቱም በአንድ አጥር ግቢ ውስጥ ሊገኝ ስለሚችል ከመቃብሩ ምናምን ምንም ታርጓቸው ያኛው ግን ሜዳ ላይ የእስላም መቃብር እንደዛ ነው ዝም ብሎ ፊት ለፊት ሜዳ ላይ ስለሆነ የትኛውን ሰው ያገኘዋል ቆፍሮ ለማውጣትም እና እንደዛ ለማድረግ ነው ያን ምክንያት በማድረግ አንተ በዛ ያርክ ሰዎችን ወደ ራስ ተስብ ታፈዝ ነበር እንዴ በሚገርመኛ በቀጥር ነው የሚጀምረው በቀጥር አካባቢ ብቻዬን እየወሰድ እኔ ሰው እንዴት ምን አይነት እኔ አሁን ሳስበው እንዲህ ይዛ ጊዜ እንትን ይሄ መናፍስቶች ምን እያሉ ይሆን ነው የምለው ምን እያሉኝ ይሆን እንዴ አሁን ጠባቂ መላክ አይኖርም ብዬ ነው ማሰው እንዴ ምን እያሉኝ ይሆን እነሱ እንደው ይዞኝ ልክ ከግራም ከቀኝም ይዞኝ ምን እያሉ እንደው ታው ይገርማል አንተ ብቻህን ያን ጉዳይ ያሰብክ ነው የምትሄደው ግን እነሱ ይሄ አጥንት በሚያዘ ሲከተሉህ ምን ውስጥህ የሚያስበው ነገር አለ ማለት ነው እና እንደዚህ አይነት ነገሮች አሉና አሁን የሚገርመው ነገር ያው አንደር በብዙ አይነት እንዳለ ነው የማውቀው እና መንግስት ከሙ የሚባለው ነው የማውቀው መንግስት ከሙ የሚባለው የጸሎት ብቻ ነው በጸሎት አንዴ ከተዋረሱት በኋላ ጸሎት ብቻ ነው በጸሎት እንደፈለጉ ያደርጋሉ ህልበለው መታው እና ደግሞ ህልመ ደብድብ የሚባል አለ እኔ የማውቀው እሺ ያው አስታወስኩ የሚገርም ነገር አሁን አላውቅም ነገር አሁን ይሄን ራሱ ረስቸው ነበር የሚገርም ነገር አሁን ህልመ ደብድብ ትዝ ያለኝ እና ህልመ ደብድብ የሚባል አለ ህልመ ደብድብ ማለት እንደ የጥላዋቂ ወንድም በለው እና የሚገርም ነገር አንድ ቤት ዘግተን ነበር እንደዚህ ዶክተራዎች ጋር እንደዚህ አሁን ዛሬ አደባባይ ላይ ያስተምራል የሚገርም ነገር በቃ አደባባይ ላይ የሚያስተምሩ በቃ መድረክ ላይ ተሰጥቶት በቃ ሙሉ ቅራቱ እኔ ጋር ቅራቱ በቃ ይሄ ጥርሱ ምን ሰራው በፊት እኔና እሱን ተዋቃለን ግን ህዝቡ ሲያስተምር ብታዩ አሁን አንተ የሚሰማል ላለው ይቆጭ ብዬ ማለት እና አብረን አንድ ቤት ዘግተን እንማር ነበር የተለያዩ ነገሮችን እና መርጌታ ነው ከዚያ የሚገርም ነገር ህልመ ደብድብ የሚባለው ልክ እኔ እዚህ በምሽት ነው ያነበብኩኝ እገሌን ወጋው እያልኩኝ የቀን ቢላዋ ይዤ መሬቱን ወጋለሁ ወጋው እገሌን እንዴት ያው እየደገምኩ ማለት ነው ወጋው እያልኩኝ ስደግም አንተ ዘንድ በህልም እመጣለሁ በህልም እመጣለሁ ከዚያ በጥቁር ወይ ራሴ ተመስዬ ነው ወይ አለም ደግሞ ጥቁር ጥቁር ሰው ተመስዬ ልመጣብሽ ከዛ ትገጥመኛለህ ከዛ ይሄን ካልኩ ሆዴ ነው የሚጠበቃ ሆዴን ብለህ ነው የምትነሳው በቃ ሆዴ ይታመማል በህልም ያየኸው ነገር ይመጣል በትክክል በቃ ይመጣል በህልም ነው እዛ እኮ እሱ እየጠራብህ እኮ ነው አንተ ግን አንተ በህልም ይመጣል በህልም ሲመጣ በአንድ ሰው ተመስሎ ነው ታዛ ይሄ ልክ እንደ ሪንግ አለ አይደል ግጥሚያ እንደዛ ነው የምትገጥመው ያን ሰው ያንጨልሞ ልክ ወይ ጥቁር ሰው እየተመስሎ ወይ አለም ያን ሰው ተመስሎ ይመጣባል ከዛ ጸሎተኛ ቆንክ ስትጥለው ታያዋለህ መቆርብ መስፈል ይኮና እንደዛ ነው እንደ ስትጥለው ወይ ማሊያም ሳይመታ ሲቀር ታያዋለህ ስለዚህ ደብድብልኝ ብለው ነው የሚልኩት ማለት ነው መንፈሱ ደብድብልኝ መታለኝ ተባለ የሚላከው ገሌን እየተባለ መሬቱ እየተቆፈረ መሬቱ ልክ ውግት እየተደረገ በቢላዋ ማለት በቀንድ ቢላዋ እና በጎን እየተነበበ ማለት ደግሞ እኮ የሚገርም ነገር ሰዎች ሰውን ለማጥቃት ነው እኮ መናፍስትን ጠርተው አግዘኝ የሚሉት እኮ የሚገርመው ሌላ ኃይል እንኳን ቢሆን አስበው አሁን ሂድና ውገድልኝ ብለው መሬቱን በጦር ሲወጋ እንደ ጥላዋጊ መሬቱን ሲወጋ ሄዶ የሚወጋው የራሱን ዘር ነው ሰውን ነው የራሱን ዘር ነው ማለት አይ መምር እኔ በጣም ይገርመኛል ሰው ልጅ ሐሳብ በጣም የለም እኮ የሰማይና ምድር ርቀት ነው ምንም እኔ ግርም ይለኛል አቤት ጥምጣማቸው ሲያምር በቃ ልክ ጥምጥሙ እንደዛ ስታያቸው ምናምን በቃ እውነቴን ነው እኔ በጣም ይገርመኛል እንደዛ ሆኖ ስታያቸው በቃ እኔ እንጃ እኔ አሁንማ እንደ በቃ እንደ አለቾቹ ልክ እንደ ሙስሊሞች በቃ አይደል የሆነ የምታይበት አይደል ሌላ ግሩፕ ፈጥሬላቸው አእምሮ የፈጠረላቸው ራሱ በቃ እነሱን ለብቻ ካህኑ ንጹህ ለብቻ ምለይበት አይደል ይለዩዋል የሚገርም ነገር ደግሞ ይለዩዋል እነሱ የሚጠቀሙና የማይጠቀሙ ይለያል እና እንደውም አንድ ጊዜ ሰላም በለኝ አልኩት ይሄንን ሰው እና ደብተራው ማን ሰላም በለኝ ብለው ጭራሽ ሊለኝ አልቻለም
በቃ ምክንያቱም ምን እያደረኩ እንደሆነ ገብቶታል። ከዚያ የሚገርም በአደባባይ ሲያስተምር እንደው አንድ ቀንም ባገኘሁ እያልኩኝ አንድ ቀን በተገጠር ማለር የሆነ ፊት ለፊት የሆነ ነገር እንኳን ለማሳወቅ እንኳን ማለት የሱን አስማት ነው ሳቃጥሬ ነው አሁን በቀደም በዚህ ሳምንት ውስጥ ማለት እሱ የላከው ለሰዎች እየሰራላቸው ማለት ነው። እኔ ደግሞ ከሰዎቹ እንትን እያልኩኝ እሱ ሲሰራ አንተ ታስወጣዋለህ። እነሱን ማስወጣት ሳይሆን እንትሩን ይሄ በፍቃዳቸው ስለሆነ የሚያደርጉት እነሱ እውነት እየመሰላቸው ከዚያ ጽሁፉን ይሄን የጻፈውን እሱ ምናምን ይሄ ምናምን በቀይ እስክሪብቶ በምናምን ያደረገ የጻፉ ምናምን እኔ ከፖርሳቸው ከምናቸው አውጥተው ይሰጡኛል፣ አቃጥለዋለሁኝ። እንደዛ እያደረኩ ማለት እያከሸፍከው ነው ማለት ነው። እና ድጋሚ እንደዚህ እንዳታደርጉ ይሄ ማለት ይሄ ነው ብሎ እኔን ያምኑኛል። የሚገርም ነገር ምክንያቱም ቤተክርስቲያን ስለምሄድ እንደዚህ በተደጋጋሚ ስለሚያዩኝ በቃ ለየት ያለ ነገር ስለሚያዩብኝ ያን ነገር ያምኑኛል። ይሆነ አይ እሱ በቃ ቤተክርስቲያን ልጅ እኮ ነው ምናምን እሱ ምናምን ብለው ስለሚያስቡ እውነቱን ነው ምናምን ብለው ያምኑኛል። በጣም ደስ ይላል። እግዚአብሔር ይሄን ያክል ታማኝነት ከሰጠህ ራሱ የማስተማር እድልህ ሰፊ ነው፣ መንገዱ ሰፊ ነው። እነሱ ያው በህብረት ሆኖ ተደራጅተው እንዳይመጡብህ እንጂ ብቻውን ቆይ በህብረት የሚገርም ነገር አሁን እንዲካል በቃ የሚልኩት አየር ላይ ነው። በቃ በአየር ነው ያው አንደረብ ነው ልክ የሚልኩት እዛው ላይ አንድ ልጅ ላይ ነው የሚያዘው። በቃ አንድ ልጅ ላይ ይያዛል። የሚገርም ነገር አልችል ሲል አሁን ገዳም ላይ እነዚህ ልጆች ይሄ ልጅ እኔን ማለት ነው እንዴ ከየት አገኛችሁት ነው ያለው። መንፈሱ እየቀጠቀጥኩት በመቁጠሪያ ማለት ነው ከየት አገኛችሁት? በኋላ መነኩሳቱን እኮ ነው መቀጠቀጣችሁ መነኩሳቶችን እኮ እና ይሄን በፎቶ ቴሌግራም ላይ ያለ ይሄው ልጅ አሁን ዲቁ መነኩስ እንትን ላይ ነው የሚገርም ነገር ማለት ነው። እና እሱ ላይ ልጅ ላይ ነው የሚታየው ቴሌግራም ላይ ይሄው ላይ ልጅ ማለት ነው። ከዚያ ያሱ ላይ አሁን ገባሁ ይለኛል። አሁን ገባሁ የተላኩት እንዴ ሀገ ተብዬ ነው። ከየት ነው የተላከው? ከደሴ ከነሰማቸው ይነግረኛል። አሁን ከየት ነው የተላከው? ከነ አባ ምናምን ባሉት በጣም ቆሞሶች የተባሉ የሚገርም ነገር ከነ አባ ገሬ ነኝ አሁን ነው የተላኩት። ምን ላድርግ እንደው ከየት አመጣሻቸው ይላሉ። እንደዚህ መነኩሳቶችን ከየት አመጣችሁት ምናምን ይላል መንፈሱ እኔን ማለት ነው። ከዚያ ምክንያቱም በኋላ ወደ ልቦናቸው ከመለሳቸው በኋላ እንትን ነው በቃ ቦግ ነው የሚልብን ይላሉ። እዛ ስቀጠቅና ስመታን የሆነ ግልጭ ጸበል ውስጥ እንደምንገባ አይነት ነገር ነው የሚታየን ይለኛል። ምን ይታያችሁ ስለ ምክንያቱም እንዲያታለ እያልኩኝ ይሄ ጠቋርም ነው ያውቁ ፈራውና ጎበዝ ቼክ ማድረግ ፈራው እና ብዙም እኔ እዛም ላይ ትኩረት አላደረግም። የሚገርም ነገር የሚነግሩ ላይ እንደዚህ ኮነ ተባልክ እኮ ማለት ሲሉኝ ብዙም ትኩረት አልሰጣቸውም። ብዙ ነገር ተብያለሁ እኔ የሚገርም ነገር ተመርጠሃል እንደዚህ ተበረሃል ሊባም ሲሆን ምንም ትኩረት አልሰጥም። እንደዚህ አሁን ትኩረቴ ንስሐ ላይና ቅዱስ ቁርባን ላይ ብቻ ነው። ጎበዝ በጣም እስቲ ስለ መስተፋቅር ደግሞ እስቲ ትንሽ እናውራ። ይሄ አንደርቢው ይበቃናል። ብዙም ያን ያክል የቀረ ነገር አለ ብዬ አላስብም። በደንብ አብራርተኸዋል። መስተፋቅር ጉዳይ ላይ ሴቶችን የማፍዘዝ ወንዶችን የማፍዘዝ ሴቶችም ደብተራዎች አሉ እንደዚህ ስር የሚመስሉ ቅጠል የሚበጥሱ የምታውቃቸው? አዎ በአካል ሁሉ ሴቶችም እንትና አባገሌ ነው እንደዚህ ያለ መምሬ ካህኑ ነው ማለት ያው ደብተራ ለማለት ነው ሳያውቁት እንጂ ያው እሱ አስመሮልኝ እንደዚህ ብሎልኝ ከጆሮ ከአይን ከምናምን አውሬ ያወጣሉ ምን ያወጣሉ አስመሮልን ይላሉ። እና አስመሮልን ማለት አዋርሷቸው ማለት ነው አይደል? አዋርሶኝ ማለት ነው ማስመሪያ ይሉታል። እና አስመሮልኝ ነው። እና እኔ ግቢ ትገኝ ሁልጊዜ እኔ ግቢ እጽዋቷ ትገኝ ነበር አለች አንዷ አሁን ያለችው ደብተራ ማለት ነው። እሺ ከዚያ ሁልጊዜ እንትን እኔ ግቢ እጽዋቷ ስለምትገኝ እስኪማ አንድ ያቀብኝማ ይለኛል ሁልጊዜ እየገባ ሲቆርጥ እየለመነኝ መጨረሻ ላይ እሱ ምንድናት ብዬ እንደዚህ ማምሽቴ ሲነግረኝ ቆይ አሰምርልሻለሁ ብሎ የሆነ ነገር አደረገልኝ አለች። ይሄው ሰው ዲጋብ ማለት ነው። ከዚያ ከሰመረላት በኋላ እሷ ስቆርጣት በቃ ማውጣት ጀመረች። እያንዳንዱ ነገር ከሰው ከአይን ጉዲፍ ታወጣለች፣ ከጆሮ ምናምን አውሬ ምናምን ነገር ታወጣለች።
ግን በመንፈሱ ኃይል ነው። ቲክቶክ ላይ እንደዚህ ቆይታል። በመንፈሱ ኃይል ስለዚህ ብዙ ጊዜ ይሄ የተለያየ ነገር ከሰውነት ውስጥ ለማውጣት እንደ ጥበብ የሚጠቀሙት ሰዎች አስምረውላቸው ነው ማለት ነው። አስምረውላቸው በቃ እንዴት አድርጎላቸው አዋርሰዋቸው ማለት መጀመሪያ አዋርሰውላቸው ማለት ነው። አዎ ብያለሁ እኮ ቅድም። መጀመሪያ አንድ ያስፈልጋል፣ አንድ ተዋርሶ ይፈልጋል። ምንም ነገር መጀመሪያ ከዚያ በኋላ ነው መስራት የሚጀምረው። ምክንያቱም ሰይጣን ጅል አይደለም። ይሄ መጀመሪያ እንትን ይፈልጋል፣ ይሄ ፊርማ ይፈልጋል። አሁን ለምሳሌ ከአይን ውስጥ ጉድፍ ለማውጣት ሰይጣን ምኑ ነው የሚረዳቸው? ጥበቡን ዕውቀቱን ነው የሚረዳቸው ወይስ አብሮ ይሰራል? እኔ ይሄ ከምታህር ጋር ነው የማያይዘው። የሚገርም ነገር ማለት ነው። አሁን ላስወጣ ጆሬን ላስወጣ ብዬ ሂጄ ነበር። እሺ። እና ብዙ ሰው አለ እያስወጡ እንዳለ እኔ ያው እዚህ ውስጥ አልገባ ማለት ነው። እና እያወጡልኝ እያለ እኔ ዘንድ ሸንበቆ አድርገው ቢጠብቁት ይሄን ያልወጣለ በቃ እምቢ አለ። እምቢ ሲል ሌሎቹ ይወጣላቸዋል። በቃ እንዴ ለምንድን ነው እኔ ብቻ? ከዚያ አንድ ድርቅ ያለች ከሁሉም ለየት ያለች ሆነች እንደዝም በምትመስል ነገር ድርቅ ያለች ወጣች። ገረመኝና እያያልኩት ጓደኛዬን ራሱ የሚገርም ነገር ማለት እስኪ እውነት ነው ውሸት ነው የሚለው ማለት ነው። እና ወጣ ቁጭ አለች እና ሌሎቹ ግን አውሬ ሁላ የሚንቀሳቀሱ አውሬ ይወጣል። እና ይሄን ከምታሃት ነው ምሮ እንጂ ውስጥ ላይ ተቀምጦ ቢሆን በሳይንስ ጠየቁ ዶክተሮች ማለት ጠይቅ ጭራሽ እንዲህ ያለ ነገር እንትን የለም ማለት ጆሮ ወንፊት የሚመስል ነገር አለ በዛ ውስጥ ላይ ሊያልፍ አይችልም፣ ምንም ነገር ሊያልፍ አይችልም ምናምን ብሎ ነገሩን ያ እንስሳ ያንን ታምቡል ሊቀደው ሁሉ ይችላል እኮ ይበላዋል። አረ ባክቴሪያም ይፈጥራል እንዴ? አዎ እና እንዴት ሊሆን ይችላል የሚለው ነገር ነው። ይሄ አንዲ ከግርግዳ ያለ በዛ የሆነ ነገር አልፎ የሆነ እንደ ማውጣት ነው በግርግዳው ላይ ማለት ነው። እንዴት ብለህ ነው የሚሆነው? ሲል መንፈስ ካልሆነ በስተቀር ይሄን አይሰራም ነው፣ በጽዋቱ አይሰራም ነው። ወይም መንፈሱ ደግሞ የሆነ ብቻ በመድኃኒት ይሁን ብቻ እኔ የሚገርም መንፈስ ስለማይታይ ምን እንደሚያደርግ አታውቀውም። ብቻ ጆሮ ላይ ማለት ነው። ግን በትክክል ራሳቸው ሲናገሩ ሲመሰክሩ አዋርሶኝ ነው አንግሶልኝ ነው ብለው ስለሚናገሩ ዋና ማስረጃው እሱ ነው የሚሆነው። በቃ ይሄ ነው በትክክል የሚገርም ነገር በአካል እጄ ነው ያወራሁት እዚህ ሴትዮ ጋር በአካል ቁጭ ብዬ ማለት ነው። እና ከከተማ ሁላ ይመጣሉ። አሁን ከአዲስ አበባ ሆነ ከደሴም ይመጣሉ። ወደዚህ መጥተው አውጥቶ ይሄዳሉ። አስወጥተው የሚያመልኩ ናቸው። ባዕድ አምልኮ እንደዚህ ቤት ውስጥ የሚካድሙ ምናምን ናቸው እነዚህ። አዎ አሁን እዚህ ላይ የሚገርም ነገር እንኳን አስተዋወስከኝ። የዛር ልጆች የደብተራ ልጆች ከሆኑ የእውነቴን ነው ነገር አብዛኞቹ እንደዚህ ናቸው። ጆሮአቸው ችግር አለበት። ጆሮአቸው የሆነ አውሬ ለማስወጣት፣ አይናቸው ችግር አለብን እንትን ይሄ የሞራ ግርዶሽ ነው እንትን ግርዶሽ ይላሉ። የዛር መንፈሱ ነው ግን የሚያደርጋቸው እነሱ ላይ ያለው ማለት ነው። እኔ አንድ ይሄን እቺ ሴትዮ ያገኘኋት አንድ ባለዛር በጣም ከባድ የሆነች ባለዛር 5 ዓመት ቁራኛ እንደዚህ አልጋ ቁራኛ አድርጓት ለሷ ብላ መጣ ነው ያወራው እንዴ የጠየኳት እንዴ ቁጭ ብዬ ማለት ነው በአካል እና ስጠይቃት የዛር ሰዎች ናቸው። የዛር ልጆች የሆኑትን ነው አብዛኛው እንትን የሚያደርጉት የሚያስወጡት ከጆሮአቸው። ስለዚህ ከሰው ልጅ ጆሮ ይሄ ሊወጣ አይችልም የሚባለው እንደዛ አይነት ሰዎች ሲሆኑ ነው። በቃ እነዚህ መጀመሪያ ያኛው አውትፑት ኢንፑት የሚባል ነገር አለ አይደል? ይሄ እንትን ከወዲያ ተሸካሚ እንዳለ ልክ ምን አሸካሚ ምንድነው ተሸካሚ እንዳለ አሸካሚ ያለ የሚባለው ይሄ እንደዛ አይነት ነገር ነው ማለት ከወዲያ በኩል የሚቀበላል ያለ አለ፣ ከወዲህ ደግሞ የሚያቀብላል። የሚገርም ነገር ማለት እና እንደዛ አይነት ነገር ነው ስራቸው። እውነት መስሎ እንዲታይ አዎ ያኛው ሰውም ዝግጁ ሆነ ላው ላይ ያለው ይዛር ነው ወይስ እንደ ኢሉዥን ነገር ነው? አይነ ላይ የሚፈጠር ነገር ነው? አይደለም፣ በፍጹም አይደለም። አካል ያለው እንስሳ ነው። በትክክል አካል ያለው እንስሳ ነው። አካል ያለው የሚፈጠረውና የሚገርም እንደዛ አይነት ነገሮች አሉ። አሁንም እንደዚህ የሚያደርጉ የሴት ደብተራዎች አሉ። እና አሁን ለምሳሌ እንደው እንደ ጥበብ እንቁጠረውና እኔ እንደ ጥበብ ስልህ እጅ ውልቃት፣ ስብራት፣ ወለምታ ይሄ አጥንት መጋጠሚያ ቦታዎችን በመዳበስ የሚያቋሉ አይነ ስውር ሆነው ወጣቶችም ሆነው ከአያቴን የተረከብኩት እናቴ ነች ያስተማረችኝ ብለው እንዴት እጅ እንደሚመለስ እንዴት እንደሚገጠም የሚናገሩ የሚያስተምሩ አሉ። ይሄ ኖርማሊ ጥበብ ነው።
ወይም ደግሞ በጣም ከብዙ ጊዜ በኋላ የሚመጣ ልምድ ነው። እናቷ ስታሽካየች እናቷ እሷም ደግሞ ልታሽ ትችላለች። ወይም ደግሞ በብዛት አጥንት የት ጋር እንደሆነ መውጫ መግቢያውን እናቶች ሊያሳዩ ይችላሉ። ግን ሌሎች ቅጠላ ቅጠልን ተጠቅመው የሆነ ነገርን አድርገው የሰዎችን ውስጥ አካል ሆድቃቸውን በሙሉ እንዳለ ለማከም ጥረት የሚያደርጉ እናቶችንም ደግሞ ያጋጥመኛል። ብዙ ገጠር ቦታ ላይ ማለት ነው። ለምሳሌ እድልን ለመወሰን ሞራ ገላጮች የሚባሉ አሉ። ልጆቻቸውን በእሳት የሚያሳልፉ፣ ስኒ ዘቅዝቀው የሚያነቡ፣ መዳፍ ያዩ የሚያነቡ፣ ይሄን የሚያደርጉ ደግሞ አሉ። እነዚህ አሁን ከዶክተር ጋር ነው ወይስ ከዛሩ ጋር ነው የተቆራኙት? የነዚህ ዛሩ ጋር ነው። ዛር ነው የነዚህ ሲኒ የሚያነቡት ምናምን እነዚህ ዛር ነው። የሚገርም ነገር አሁን ሁለቱም ማሰድ ይቻላል። ደብተራውንም ዛሩንም አብሮ ማሰድ ይቻላል። ይሄ ደብተራውንም አብሮ መሄድ ይችላል ሁለቱም። ነገር ግን የዛር ሲሆኑ አብዛኛው ሞራ ገላጭ እንትን ነው የሚሆኑት። ይሄ ትንቢት ተናጋሪዎች ይሄ እና ደግሞ ልክ ይሁን መዳፍ ማንበብ አውደ ነገስት ምናምን ነው የሚያደርጉት። ይሄ አብዛኛው እንትን ይሄ ወደ ጥንቁልና አላር የሚያሰዱት እነሱ የዛር መንፈሶች ናቸው አብዛኛውን ጊዜ ማለት ነው። የሚገርም ነገር ድብትርና የተዋርሶ ነው። ስራ ያብለህ የምትሰራው ነው። ገብቷል? እና ሁለቱም ግን ያሰዳሉ። የሚያሰዱ ሰዎች አሉ። ሁለቱም ማለት አሁን ደብተራ አውደ ነገስት ይገልጣል። ስለ ወደፊቱን አንበብ ይላል ሲፈልግ ደግሞ በጎን ራሱ ነው ብሎ ያስገባቸዋሉ። በጎን ደግሞ እናት አባቱ አሉ። ከዚያ እንደዛ አድርጎ አዋሃዱ ደግሞ ይሄዳል። የነዚህ ገጠሩ ዘንድ እሺ ገጠሩ ዘንድ ያሉት ግን አብዛኞቹ ቤተሰብ ይሄ ገጠር ሰዎች ግን አብዛኛው ሞራ ገላጭ የሚባሉት ምናምን እንደዚህ ይሄ ሙታን ሳቢ የሚባሉት ምናምን እነዚህ አብዛኛውን ከቤተሰባቸው የዛር መንፈስ ነው ፐርሰንቱን ይዘው ብዙውን ፐርሰንት ይዘው ገብቷል። የተዋርሱ አይደለም። ከዛ በኋላ ግን ሊዋርሱ ይችላሉ። የሚገርም ነገር ሊገልጡ ይችላል። አሁን ለምሳሌ እኔ የሚገርም ነገር በህፃኑኝ እኔ አንዲ የምትገልጥ ነበረች እኛ ቤት ሁላ የምትመጣ እንደዚህ ሴት ነች ትመጣለች። ቡና ሰጣለህ፣ መዳፍ ታነባለች፣ ሲኒ ታያለች። በየመንደሩ ነው የምትሄደው። ነይ ውጭ አልኳት። ከቤት በፍጹም አትገቢም። ምን አልኩት? ህፃኑኝ እኮ አላውቅም እኮ ማውቀው ጉዳይ የለኝም። አይቻልም በቃ አይቻልም። እቺ ጠንቋይ እቺ በቃ ውጭ አልኳት። እኔ ከዚያ በቃ አንዳንዴም እንትን ያደርገኛልና ቅድም እንዳልከው እውነትን ነው የምፈልገው ስላልክ አንዳንድ የምትረዳቸው ነገሮች አሉ። የሚበልጥ እውቀት አንተ እንዳለ ስለምትረዳ ነው። በርግጥ ግን እኔ ለምሳሌ ካህን ሆኖ ቄስ ደብተራ ሆኖ ጠምጥሞ ማለት ነው በስነ ስርዓቱ ቡና አፍልቶ የሚጠጣ የሚካድም ማንም ሳያየው ጥምጣሙን አውልቆ ቤት ውስጥ በር ዘግቶ ጫት እየቃመ መንፈሱን ተዋርሶ የእናት አባቱን ዛር አረጋግቶ እናት አባቴ ከራማ ተወኛ ትጣላኝ ግብርን ሰጣለሁ ብሎ ለመንፈሱ በቂ ግብር ሰጥቶ እንደገና ደግሞ በተዋርሶ ደግሞ ለሊት ሄዶ ከባህር ጋኔን የሚስብ ከበረሃ ከጫካ ጋኔን ስቦ ደግሞ አስገብቶ እንደገና ደግሞ ቤተክርስቲያን ለመቀደስ የሚመጣ ሰው ደግሞ አለ። አንድ ሰው ሆኖ እነዚህ የሚያዋህዳል እንዲያልኩ። አብዛኞቹ ገጠር ላይ ያሉት ሰዎች ግን ተዋርሱ ብቻ ሳይሆን ይዛር ነው ያለ። ይዛር የሚባለው የሚያዛቸው በግ ሆነ ፍየል ሆነ ምናምን ማለት አይደል? ይሄ ደጅ ላይ ይወጡ ምናምን የሚያርዱት ምናምን እንደዛ አይነት ነገሮች ይበዛል ነው ማለት ነው። ይሄ ከድብትርና ውጭ ሆኑ ሰዎች ናቸው ማለት። ይሄኛው ደብተራው ግን ሁለቱን ነው የሚያዋህደው። የተዋርሶንም ይዛሩንም አለ ቤተሰብ አብሮ ይንትልዋል አብሮ ያሰደዋል። ሁለቱም ለግብር እየገበረ የአባቶችን እያረጋጋ ይሄኛውንም ደግሞ ለጥላቱ ለምኑ እንዲወጋለት እያደረገ ማለት ነው። እና ያን ነገር ያደርጋል ከደብተራዋሽ ዘንድ ማለት ነው። እና ይሄንን በርግጥ እንትሮች አሁን ለሙስሊሞች የቃልቻዎች ደግሞ የሚገርም ነገር በጣም የሙስሊሞችን ያንጠቀመዋለን። ምንድን ይሄ ቢስሚላሂ ምናምን ብሎ የሚጀምራል። አሁን ማቃቸው እንደዚህ ብሎ የሚጀምራል። እኔ ግርም ይለኛል። መሀል ላይ ሄዶ ሌላ ህቡስም ይጠራና መጨረሻ ላይ ደግሞ ሊቀላቅል ይችላል። እና በስማምም ይላል ቢስሚላሂ ይላል። እና ቢስሚላሂ ብሎ የሚጀምረው እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የሚል ደግሞ የሚጀምራል። ጸሎት በእንተ ይልና
መስተዋድድ መስተፋቅር መስተጻለ ምናምን መስተባር ምናምን ብሎ ደግሞ የሚላል ይሄኛው ደግሞ ቢስሚላሂ ብሎ ቢስሚላሂ ምናምን ብሎ በቃ ራሱን ይጀምራል ሙስሊሙ ደግሞ ሙስሊሞች ግን እኔ ሲጠቀሙ አላያቸውም የኛን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው የሚገርመው ነገር ማለት ይሄ ትክክለኛ መሆኑን የምታውቀው ቤተክርስቲያናችን በዚህ ነው አየህ እኛ ጋር ያለው የእስላሙ ዘር ያለባቸው ቄሶች ናቸው የሚሉት እነሱ ጋር ግን የደብተራ መንፈስ የፈለገ ቢኖርባቸው በስማም አይሉ እኔ ግርም ይለኛል ይሄን ነገር እና ይሄን በጣም ብዙ ሰው ነግሮኛል በጣም ብዙ ነው የተመለሱ ደብተራዎች ነግሮኛል እነሱ አይሉም ይሄንን አይሉም ምንም በቃ እንደዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጸሎት ብሎ በቃ አበራው አከንፈው ብሎ የሆነ ነገር እንትን ለማለት ጭራሽ አይሉ ይሄ ነገር ያደርጉ በአረብኛ ነው የሚለው እነሱ በአረብኛ ቢስሚላህ ነው በቃ ብሎ አላር ለይ ሙስሊሞች እንትን የሚሉት አለ ራሳቸው አከር ያለ እኔ ስለማላቀበት ነውና ሳነቡ ነው ማቀው እና ያን ነገር ያሉ በዛ ያደርጋሉ ቀጣይ ደግሞ እነሱ ደግሞ የሚገርም ነገር ቀጥታ የሚገርም ግብር አላቸው የሚገብሩት አላቸው ብዙ ጊዜ ያው እንትን ናቸው ይሄ ቀጥታ ነው የሚጠሩት እሱ በጫቱም በምን ቀጥታ ጠርተው ቀጥታ ነው የሚልኩት ፊልፍ ነው የሚልኩት ፊልፊት በቃ ግን የደብተራ ግን እየሳቀ የሚገልህ የሚገርም ነገር እየሳቀ ጓደኛ ዘመድ ምናምን መስሎ ነው አስመሳይ ነው አዎ ምንም ነገር ፊልፍ አይረከብም ልከባህለው አይው ልኮብህ ራሱ አላኩብህ የሚልህ ጭራሽ ያጣቀበትም መንፈሱንም ይዘው እና አዎ ይዘውም እኮ ነው አያምንልህም እሱ ምክንያቱም አስመሳይ ነው ምን ያመጣል አይነት ባይ ስለሆነ እሱ ላይ ያለው መንፈስ እንደዛ አይነት ስለሆነ የሚፈልገው መጎዳትህንና መሞትህን እንጂ እንዲያረኩት እኮ ብሎ ጀብድ ማውራቱን አይፈልገውም ማለት ነው የለም ውስጥ ለውስጥ ነው የሚገልህ መምህር ግርማ እንዳሉት ልክ ስሩ በላቸው ይላሉ እነሱ የባህር ዛፍ ስር አለ ስሩ አለ አይደል ባታያቸው በቃ ውስጥ ለውስጥ ነው የሚሉት እና የዚህኛው ግን የሙስሊሞች ግን እና የጠንቋይ ምናምን ግን ፊት ለፊት ነው ላክ ግደለው በለው ብሎ ነው የሚልከው እያየው አፉ ካፉ ላይ ነው እንደ ማርትማ እና ለምን አይችልም እንደዛ እንደ ደብተራዎቹ መንፈስ ደብተራዎቹ እንደሚልኩት በዛ ደረጃ መሆን አይችልም ጠንካራ አይደለም ለዛ ነው ፊት ለፊት የሚመጣው እነሱ እንዲልኩት እነሱማ ቤተሰብ ነው ብለዋል ጂኒ እኮ ወንድማችን ነው እያሉ እኮ ነው እንደ ቤተሰብ ስለሚቆጥሩት አድርግልን ሲሉትም ራሱ ምንም ሳያፍሩ ነው ይሄ ግን ተደብቆ ነው ጠምጣሙ ይከለክለዋል ገባ ለምን ይሄን አረክ ተብሎ ቤተክርስቲያን ስለሚጠይቀው ውስጥ ነው የሚሄደው እነሱ በይፋ ነው በይፋ ምንም ችግር የለውም እንትን ካፊር የሚባል ጂኒ አለ ብላለች አንድ ገጠሜ ላይ ያቀረብኳት ልጅ ካፊር የሚባል ጂኒ እንደገና ደግሞ እንደ ቤተሰብ የሚታይ ጂኒ አለ ሴቶችን በተለይ ሙስሊም ሴቶችን አግብቻታለሁ የሚል እንደ ባል የሚቆጥሩት ጂኒ አለና ሁለት አይነት ሰይጣን አለ ብለው ነው የሚያስቡት እነሱ ዞሮ ለአላህ የሚሰግድና ተቀባይነት ያለው እንደ እህታችን እንደ ወንድማችን ነው ብለን የምናስበው ጂኒዎች ወይም ደግሞ እንትን ዛሮች አሉ ብለው ነው የሚያስቡት ይሄንን ሲልኩት የማይፈሩትም ለዚህ ነው በቀጥታ ሄድና ወጋ ሄድና እንደዚህ አርግ ብለው ያዙታል ማለት ነው የኛዎቹ ግን እንዴት እንደዚህ ታረጋለህ ተብለው በመጽሐፍ ቅዱስ ስለምን ሞግታቸው በቤተ ክርስቲያናችንም ስርዓት ስለምን ሞግታቸው ተደብቀው ነው የሚያደርጉት ተደብቀው እንደዚህ ነውና ስራቸው እንደዛ ስለሆነ እኔም የሚገርም ነገር ያው ከላይ ይሳቁልኝ እየመጡ ይሲስቁ ምናምን በቃ ያው እንተዋወቃለን በሚል እንግዲህ ምክንያቱም ከንሳና ከቅዱስ ቁርባን ከበለጠ አጋንንታችሁ የፈለገውን ያደርገኝ እንግዲህ በየ አንተ እኮ በጋድ ወጣል እኮ አንተ ይሉኛል በቃ ምክንያቱም በጋድ ወጣል ምክንያቱም በይፋ ሁሉ ነገር የፈለጉን ያርጉ ብለሃል እኮ ይሉኛል ሌላው ሰዎች ማለት ነው አይ እግዚአብሔርን ይዘህ እኮ ነው እስካሁን ያለው ራሱ እሺ ስለዚህ መስተፋቅር ልከታቃለህ አይ ጓደኛዬ ነው አሁን ይሄ አዲስ አበባ ያለው ልጅ ብዙ ሴቶችን እንደብሏል ብዙ ሴቶችን ወንድማማቾች ናቸው አንዱ ዲያቆን ነው አንዱ መርጌታ ነው እና የነሱ እቃ እኔም ዘንድ ያለኝ እኔ ብዙም ትኩረት አልሰጠም የሚገርም ነገር መስተፋቅር ላይ ምናምን ላይ እንደዚህ እዛ ላይ ሳይሆን እኔ እንዴት አድርጌ መጨረሻ ላይ የርኩ መጨረሻ ላይ በጣም ውስጥ ለውስጥ ብዙ ነገር ስንከራቅጥ አንዴ በስንት ኪሎ ሜትር እየርኩ ስቃያየር አስማት በተለይ ነገር ብዙ ነገር ሳደርግ በቃ ኑሬ መጨረሻ ላይ እቺ አይነ ጥላ የምትባለዋን ማጥፋት አለብኝ እሷ ከወጣች እርግጠኛ ነኝ ልጅነቴ ይመለሳል በቃ ሁሉ ነገር ይመለሳል ብዬ አስብ ነበር
አይነ ጥላ እንዳለችብህ እዛ ገና ሳትመለስም ታውቅ ነበር ማለት ነው? አውቃለሁ አይነ ጥላማ ምክንያቱም የሌለችበት ሰው የለም እላለሁ። ምክንያቱም ደብተሮቹ ስለሚያውቋት ሁሉ ከዚህ እሷን ለማጥፋት በቃ አላደረኝ እንጂ ምክንያቱም እኔ ላይ ያለችው አይነ ጥላ ናት እየረበሸችኝ ያለችው እንጂ በቃ እንትሉ አይደለም። ይሄ ሌላው ነገር አቸግሮኛል። ምክንያቱም እሷ ስትወጣ ሁሉም ሰው ይወደኛል። እሷ ስትወጣ ሴትም አገኛለሁ። እሷ ስትወጣ ብዙ ነገር ይሳካልኛል ብዬ ነው የማስበው። እሷ ጋር ሆነ ትኩረቴ የሚገርም ነገር። ከዚያ ያን ነገር እያደረኩኝ አንዳንድ ሴቶች ላይ ስሞክርባቸው በቃ ዝም ስሞክር ግን ዛሬ አድርጌባቸው ነገር እረሳቸዋለሁ እና እንደዛ እያደረኩኝ ከሴቶቹ ጋር የሆነ ነገር አደረጋለሁ። ሳይሰራ ቀርቶ ነው እኔ እንጃ በቃ ማለት እኔ በቃ ምንም ዛሬ የሆነ ነገር ካዩኝ መልሼ ደግሞ ነገ ቀይረዋለሁ። ሌላ ሀሳብ ውስጥ እገባለሁ። መንፈስ አይረሳም ብዬ ነው የተላከውን አይረሳም ብዬ ነው። አይረሳም እሱ እውነት ነው አይረሳም። እና ግን ይስራ ይሁን ምን ይሁን በትክክል እንኳን አልሞከርኩትም። እንትን አላልኩት። ሞከር አገብተህ ትተዋለህ? ተዋለሁኝ። ግን አይነ ጥሏ ሴቶቹን እንዳትቀርባቸው አግብተሃለች። አንተ ጋር ያለችው ስለ ባሌ ነው ብላ ስለምታስብና እየገረገረች ስለሆነ ሴቶቹ ጋር ብዙ ጊዜ መስተፋቀር እንዳትሰራ እዚህ ነገር ውስጥ እንዳትገባ ከሴት ጋር ግንኙነት እንዳይኖር የምትከለክለው እሷ ነች ማለት ነው። እንደዛ ነገር ነው። እና እኔ ምክንያቱም ፊትም ያስፈራ ሴቶች ይፈሩኛል። በጣም ይፈሩኝ። በጣም ገና ፊቴን ሲያዩት ገና በቃ አቀርቅረው ሁላ ይመጡት የሚሉት የሚሄዱት እና ያን ነገር እያደረኩኝ ሞክሬያለሁኝ። ብዙ ሞክሬያለሁኝ። ግን የኔ ጓደኛ አሁን ለምሳሌ በትክክል የሞከረው ልጅ አለ። አንድ ልጅ የዲያቆን አልኩ። ምን አደረገ? ዲያቆን ነው፣ አገልጋይ ነው። በቃ በሎሚ በተለያየ ነገሮች ነው የሚሰጣቸው። በቃ ሴቱን በቃ እንደፈለገ ነበር የሚያደርገው። እና የእሱ አባት ደብተራ ነው፣ ወንድሙ ደብተራ ነው፣ እሱ ደብተራ ነው። እና የደብር እንትን ናቸው። የደብር ኃላፊነት የተቀመጡ ናቸው። እነሱ አባት ማለት ነው። አሁን ደግሞ አዲስ አበባ ላይ ያሉት ያልኩ ማለት ነው። አዲስ አበባ አሉ። አዲስ አበባ ናቸው። አሁን አዲስ አበባ ናቸው እናንተው ጋር ማለት ነው። እዛው ነው ያሉት። ሰፈራቸው እንደሆነ አትናገር፣ ግን ደብሩን ንገረን ዝም ብለህ። ደብሩን እኔ ማለት ብቻ እኔ ሰፈሩ ይሁን ደብሩ ይሁን እኔ አላወኩም። ሁለት አይነት ሰፈር ነው ያሉኝ። እሺ ሰፈሩን ተው። የምታስታውሰው የደብሩን ስም የምታስታውሰው? ማን ማርያም በቃ ማርያም ነው። ግድ የለም በለው በቃ። እሺ ሀና ማርያም ብዙ ሀና ማርያም ስላለ በቃ ችግር የለውም። ሰፈሩ ሳይሆን ሀና ማርያም የእመቤታችን እናት ሀና ቤተክርስቲያን ይሆንና የሷ እናት የማርያም እናት ሀና